ሰላም ሰላም ሰላም፣ ጤና ይስጥልኝ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ትበልልኝ። በውጭም በሀገር ቤትም ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ ደህና። እኔ ጋር አልሐምዱሊላህ ሰላም ነኝ ማለት ነው። እንግዲህ ዛሬው ቪዲዮ እንግዲህ በነፈኪ በነክሩ በነሳም ቪዲዮ እንግዲህ ብዙዎቻችሁ እያበዳችሁ ነበረ። ቲክታክ ላይም ዩቱብ ላይም እየሄዳችሁ ማለት ነው። ያላወቁ አለቁ፣ እኛም አውቀናል ጉድጓድ ምሰናል የሚባል ነገር አለና አንዳንድ ጊዜ ነገሮችን ምናልባት ሰከንድ ብላችሁ ብታዋቸው የተሻለ ነገር ነው። እንደዚህ ተብሎ ተሰርቶም እዳ ነው፣ እዳ ውስጥ ነው ኢትዮጵያ። ታውቃላችሁና ታውቁታላችሁ። ኢትዮጵያ ውስጥ በጣም ከባድ ነው። ዛሬ 20 ሺህ አንዲት እንኳ ልብስም ታውት ልብስ አይገዛ የሆነ እቃ እንኳ ቃሪያና ቲማቲም እንኳ ገዝቶ አይመጣም። የሚገርማችሁ ነገር ማለት ነው። ስለዚህ ከዚህ አንጻር ልጆቹ ይስሩበት ማለት ነው። ለቀቅ አድርጓቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ጋይስ። ሰሞኑን እየጨመረ አይደለም ቻናሌ። ዛሬ ትናንትና በነ ቴዲ ላይ ለቅቄ ነበር ማለት ነው። ቪዲዮ ሊታይም አልቻለም። ሱብሃንአላህ 70 ሰው ብቻ ነው ያየውና አንዳንድ ጊዜ በጣም ይገርማል ማለት ነው። የምር አበረታቱ። አይከፈልበትም እኮ ይብን እንኳ ራሱ ሂጄ እንኳ ዘይሬያቸው ራሱ ሂጄ እንኳ ሰብስክራይብ አድርግ ላይክ አድርጋችሁ የማይመልሱ ሰዎች አሉና አይደን ከርሱ ችግር የለውም ማለት ነው። አይከፈልበትም። ግን ምቀኝነት ጥሩ አይደለም። እኔ አይከፈለኝም እኮ ጋይስ። የሚከፍል ቻናል አይደለም። እንኳን የሚከፍል ቻናል ሊሆን ቀርቶ ማለት ነው። ሀታ ለው እንደናንተ እንደሌሎች እንኳ ሞኔታይዝ በተቀበለኝ አትሉኝም? አልተቀበለኝም እኮ የመቀበል እንኳ እድሉ የለኝም። ነው ዝም ብዬ ነው የምለፈው ማለት ነው። ለማንኛውም እንግዲህ ብዙዎቻችሁ እንዳያችሁት ነው ቪዲዮውን ዛሬ በነፈኪ ጉዳይ ላይ ማለት ነው። ይስሩበት። ነገ ከነገ ወዲያ ደግሞ ኢንሻአላህ በሷ ቻናል ይመጣሉ። ልትታነቁ ነው። ያማ ከሆነ ጅብ ከሄደ ውሻ ጩኸ ማለት እኮ ነው። ይሳም የፈኪ ሆነ ማለት ነው። እንደዛ ከሆነማ አያችሁ፣ በሂደት ሁሉም ነገር ተረጋግቶ ምናምን እሷም ጥር ተደርጎ እኔ ደግሞ ያልኩት ነገር አይቀርም። አያችሁ፣ በባለፈው እሷም ይክሩ ጋር ይመጣሉ፣ ፈኪና ይክሩ በአንድ ላይ ይመጣሉ ብዬ ነበረ። እዚህ ላይ 3ኛ ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። ፈኪና ይክሩ በአንድ ላይ ይመጣሉ። አትሳደቡ። መሳደብ ጥሩ አይደለም፣ ግን በሚመጣላችሁ እንትን ሀሳብ አስተያየታችሁ መጥፎ ኮሜንት ሳይሆን ያኔ ይወጣ ጋጥ ወጥነት ሳይሆን አለ አይደለም፣ የምትጽፉትን አውቃችሁ የምትናገሩትን መግለጽ እንጂ ስድብ ምናምን። አሁን ኢሳምን እንግዲህ ልክ ፈኪ እንደፈለገችው ጋይስ፣ እሷ ወንድ አትፈልግም። ልንገራችሁ እውነቱ። በተለይ ሶሻል ሚዲያ ላይ የሚሰሩ ሰዎች ገንዘብና ገንዘብ ብቻ ነው የሚወዱት። ልንገራችሁ እውነቱ። ገንዘብና ገንዘብ ብቻ ነው የሚፈልጉት እንጂ 1000 ጊዜ ወንድ ቢደግ 1000 ጊዜ ቢመጣ 1000 ጊዜ ቢያምር ቢያማልን የእውነት አይፈልጉም። የሚዲያ ሰው የሆኑ ሰዎች ወንድ አይፈልጉም። አትሸወዱ። አይደለም እንኳን ወንድ ቀርቶ መጀናጀን ራሱ አይፈልጉም። ልንገራችሁ። ምክንያቱም ዩቱብ ብዙ ነገር ስለሚፈልግ ኢዲት ማድረግ፣ ማሳመር፣ ዛሬ የተሰራውን ቪዲዮ ነገ ለመልቀቅ፣ ትናንትና የተሰራውን ቪዲዮ ዛሬ ለመልቀቅ ብዙ ነገሮች አሉ። እናንተ እንደምታስቡት አይደለም። የሚጀናጀኑስ የሚያወራውስ ይሄ ዝም ብሎ ፋዲ ዩቱብ የሌለው ሰው እነዛውን አንዳንድ ሰዎች ተጀናጅነው ያንን ሰው ለማምጣት ይችላሉ። ገባችሁ? እነዚህ ግን ፎከስ የሚያደርጉት እዚህ ላይ ስለሆነ ነው ይሄን ያልኳችሁ ማለት ነው። ስለዚህ ተረጋግታችሁ ይስሩበት፣ ባይዘዊ ማለት ነው። ይስሩበት። እንደገና ደግሞ የአነጋገር ችግር አለባቸው ሁላችሁ። ይክሩም ስህተት አንድ ንግግሯ በጣም የደረቀ ነው። ይሳምም እንደዚሁ ሱብሃንአላህ። ግን አንዳንድ ጊዜ የሆነ የደረቀ ንግግር ይጥላሉ፣ ማይጣፍጥ ሰው ለኬ በቃ አንድ አይነት ነው። እዛ በለው ሰው ጋር ነው አንድ የሚሆነው። ይገርም ምን ያለኝና አንዳንዴ ማለት ነው። ለማንኛውም ይስሩበት ልጆቹ። ታዋቸው፣ አትመቀኟቸው፣ ይንጡ። ነገ ከነገ ወዲያ ደግሞ በፈኪ ቤት ይመጣሉ ኢንሻአላህ። ታዋቸው፣ ይስሩበት ማለት ነው። ሲቀጥል ደግሞ ይክሩ ዛሬ ሚኪያጅሽ ደህና ነው። ሚኪያጅሽ በጣም ባለፈው እየመከሩሽ አይቼ ነበረ። ቲክታክ ላይ እየመከሩሽ አይቼ ነበረ። ዛሬ ደህና ነው። አቀባበሽ ምናምን ይሻላል ዛሬ። ውይ የስተዛሬው እኮ ጋይስ ቪዲዮ ነው አክዳችሁት። የቅንድቧ የሚኒሳር ነው ቅባቷ ምናምን የሚኪያጇ ቢስሚላ እስከታች ድረስ እስከታች እስከ ግንጭሏ ድረስ ይመጣል። አንዳንድ ጊዜ ግንጭሏ ሊነካ ይላል ሚኪያጇ ማለት ነው። እና አሁን ጥሩ ነው። አሁን በጣም ጥሩ ነው። የምር አሁን ቆንጆ ነው። ይሻላል። ያኔ ያው የዛን ያህል ባይደምቅም ባይዘዊ እንደዚህ ቀላ ያሉ ሰዎች
ትንሽዬ ይበቃችኋል። የዚህ አይነት ቀለም ሳይሆን አለ ከዚህ ትንሽ ደብዘዝ ያለ ያንን ቢሆን ይሻላል። ወይም ደግሞ ሮጁ ደማቃው ሳይሆን የሚረጥበው ብቻ ይበቃ ነበረ ጋይስዬ። ምክንያቱም ሁልጊዜ እንደዚህ ሳት ሲመስል ደግሞ በጣም እንትን ይላል እና ብቻ ደህና ነው። ያው ደህና ነው፣ ምርጥ ነው። እንደገና ቅንድብሽም ደህና ነው ዛሬ። በፊት ግን የሆነም ሀረካት መሰለኝ ወደዛ ያሉ ልጅ ብዙዎቹ ቁርጥ ያደርጉታል እዚህ ቅንድባቸው ላይ ምናምን እና እንደዛ ነበር የሚመስለኝ። ዛሬ አሁን ደህና ነው። አሁን ባለፈው ምናምን እየመከረው ስለሰማው ደህና ነው። ያረ ደህና ነው ጋይስ። ረረረ ቢስሚላ የእኛ ልጅ እኮ ብትኳል ዳይመንዷ የእውነት እኔ ክሩን ለማጣጣል አይደለም። እኔ ሁላችሁንም ወዳችኋለሁ። ይንጡ ይስሩ። ግን የአኳኳሉ ጉዳይ ኧረ ቢስሚላ ኧረ ቢስሚላ ኧረ ቢስሚላ በጣም ነበር የሚደብረኝ። አኳኳሏ ምናምን በጣም ነው የሚደብረኝ። ቅድቧ የሆነ ሹንድር ያለ ነው፣ ሹንድርድር ያለ ነው። በቃ አቀባቧ ምናምን የሜኔ ሰር የረገጠ ነው። በቃ አባይን ተሻግሮ እኮ ጣናን ይዘይራል። ጣናን አሰላሙ አለይኩም ረህመቱላሂ ወበረካቱ ብሎ ይመለሳል። የእውነት የእምር እና አሁን ደህና ነው። ዛሬ ደህና ነው፣ ተስተካክላለች። ይህኛ ላይ ዳይመንዷ ደግሞ ብትኳል ባትኳል አይኗ ብቻ ይበቃል። መሻላ ተባረከለ። ቅንድቧ የተኳለን የሚመስለው መሻላ። አሰራሯ ምናምን ስብሓንላህ አላህ ስብሓን ታላ ሲሰራት የት ቀረሽ ብሎ የሰራት የጠይም ዳማ በቃ መድኃኒት ነው ብለውኝ ጠጣው። ዳማ ካሴ መድኃኒት ነው ቢሉኝ ጠጣው። ዳማ ካሴ ዳይመንዱ አይደለች ወይ ይቺ የሴት በላይ ይላለሁ እንዳ። ስለዚህ እኔም ያው ደስ ብሎኛል። ባይዘውኝ ለማንኛውም ደስ ይላል። ግን አንዳንድ ልጆች ተው ብሌ ሳትሳደቡ ጥሩ አይደለም። ስድባችሁን አቁሙ። ዳይመንዷ ደግሞ ጭር ሲል አትወድም። ትመጣለች፣ ታንጫጫችኋለች። ኢቭን እየተናገሩ ነው እኮ ጭር ሲል አትወድም ምናምን ይላሉ ብላለች። እሷ ሚክሮምም እየተናገረች ነበረ። የኢሳምና እኔን ክፍተት ተጠቅመሽ ልትጠቀሚ ነው ወይ? ክፍተቱን አይተሽ ምናምን ባይዘዊ አዝለሹ ዙሪ። ደግሞ ለዚህ መልስ ልስጥሽ። አዝለሹ ዙሪ እና ግን አንዳንዴ አላህን ደግሞ እዚህ ስራ ላይ አትደብልቁ። ለኸይር ነው የምትሏት ነገር። አዎ ለኸይር ነው። እሱን አላህ ብሎት ነው እንዴ። ከእናንተ ዩቱብ ጋር አላህን ትደበልቃላችሁ። ደግሞ በውሸቱ በእውነቱ ወላሂ እኔ አልልም። በውሸቱ ነገር ወላሂ ብዬ ምዬ አላመጣም። ምንም አያደርግልኝ። ግን ሀቂቀትን ከሆነ እናገራለሁ። ለማስመሰል ብዬ አላህን አልደበልቅ። ሀቂቀትን ማለት ነው። እና ኢንሻላ አንቺም ኢሳም ጋር ማትጣልም እንደምትጋቡም ደግሞ ኢንሻላ ደግሞ ተስፈኞች ነን። ግን ያው የስራ ባልደረባ ናችሁ። ያ አሁንም ደግሞ ለስራ ነው ኢንሻላ። ብሽሩ ፈኪ ደግሞ በጣም ቆንጆ ነች፣ ጎበዝነት፣ ጠንካራ ነች። ዳይመንዷ አገባቧም እኮ ባይዘዊ ግን አሁንም ታርጌት እያደረጋችሁ እሷን ታኮ አድርጋችሁ የመኪና ታኮ አድርጋችሁ ለመጠቀም ነው እየጠራችሁ ያላችሁት። ታኮ እያደረጋችኋት ነው። ልጅቱን ገበር እያደረጋችኋት ነው። መሰላል እያደረጋችኋት ነው። እሷ አልተጠቀመችም። እስኪ እናንተ ላይ 4 ቪዲዮ ነው 3 ቪዲዮ እየለቀቃችሁ ነው ከእናንተ ላይ። ከእሷ ደግሞ አንዴ ብቻ ነው የተለቀቀው። ያ ማለት እሷን ታኮ አድርጋችኋታል ማለት ነው። ያ ይሄ ተገቢ ነው ብዬ አላስብም። ተገቢ ነው ብዬ አላስብም። አሁን መጠቃቀም ሳይሆን የያዛችሁት መጠቀምን ስለሆነ፣ ስለዚህ ገበርና ታኮ ባታደርጓት በጣም ጥሩ ነው። ምክንያቱም እሷን ተገና አድርጋችሁ እሷን እያሰደባችሁ እናንተ ነፃ እየወጣችሁ ከስድብ ማለት ነው። ላወላሂ ይሄ ጥሩ አይደለም። አንዳንዴ የምትነጋገሯን ንግግር ናት እቺ ደግሞ የሁለታችሁም ማለት ነው። አንቺም አሁን የሳምን ነገር ነው የደገምሽው። ሰዎቹ ትንሽ ነች እኮ እንዴ ይክር እኮ እኛን እኮ ነው የምታዩ እኮ አለመውለድሽን አለማግባትሽን ነው እንደ የምታዩ። ላወላሂ ተሸውደሻል እንዴ። እኔን እኮ አሁን በድምፅ የተለኩኝ ይሆናል። እኛም እኮ ይክሩን ነው እኮ የምናህለው። የምር ይክሩና እኔ ብንወጣ ወረድ ጋይስ፣ የምር ነው የምላችሁ። እኛን እኮ ነው የምታህለው፣ እኔን ነው የምታህለው። ወላሂ ብዬ ነው የምነግራችሁ። አምጪ ካላችሁ ፎቶ አመጣለሁ እኔ ራሱ ይክሩ ጋር ወስዳችሁ ለጥፉኝ እስኪ። የምሬን እምላችሁ ወላሂ ለአዚም ይክሩ እኮ እኛን ነው የምታህለው። እንደ ፋኪ እንደብላ ነው ገና የ20 ዓመት ወጣት አንቺን የምታህለው። ይክሩ ትንሽ ነች፣ ጩጬ ነች። አዎ ጩጬ ስለሆነች አይደል እንደ ታኮ የምታደርጓት ነው ገበር የምታረጓት መሰላል የምታረጓት የምታንጠላጠልባት። እሷን ታርጌት ታረጉና ታሰድባላችሁ፣ ታቀጠቅጣላችሁ። እናንተ ነጻ ትወጣላችሁ። ላ ወላሂ ያስጠላል። ብቻ ለማንኛውም የስራ ጉዳይ ነው። ስሩ፣ ጠንከሩ፣ በርቱ። ግን ገበር ባታረጉ
እኩሌታ የሆነ ድምፅን ብታወጡ፣ እኩሌታ የሆነ ንግግር ብትነጋገሩ፣ ምክር ያለው ለዘብ ያለ ለዛ ያለው ሰዎችን ልብ የሚሞላ አሊያም ደግሞ ቀስ ያለ ንግግር ብትነጋገሩ ሁላችሁም በጣም ጥሩ ነው። ኢቨን እሷ ብቻዋን ብትመጣ ማንም ይፈልጋታል። ብቻዋን ብትመጣ የእውነት የእሷ ወደንሶች አያሳፍም። ብቻዋን ብትመጣ ራሱ ፋሚሊዎቿ በጣም ጠንካራ ጎበዞች ናቸው። ግን ምንድነው ገበር እያደረጋችኋት ስለሆነ እሱ ነው የሚሰማኝ እንጂ ሌላው አይዶን ኬር። ብትንጫጩ ምን ብትሉ ግልብጥብጥ እያደረጋችሁ ነው። ከኋላችሁ መታ ገልብጠዋል። የሚደውን አልፋ ሄዳለች እኮ። ግን እሷ ምንድን ነው እኔ እንጃ መጠቀም የሆነ ለሱብሃኑ ታላ ይዞባት እንጂ ነይ ብለዋታል።